ውዶቼ እንደምታዩት እንቁላሉ እንደዚህ ፍርፍር ባለ መልኩ ተጠብሷል። እንቁላሉ ስላችሁ ይሄ ያሳው እንቁላል ነው። እንደዚህ ፍርፍር አድርጌ ጥብስ አድርጌዋለሁኝ በነጭ ሽንኩርት፣ በሽንኩርት በዝንጅብል ማለት ነው። እዚህ ጋር ደግሞ ላይ ጥቂት ቆንዶ በርበሬ ወይም ብላክ ፔፐር፣ ጨው እናንተ እንዳስፈላጊነቱ የምትፈልጉትን መጠቀም ትችላላችሁ። ብዙን ጊዜ እኔ የምሰራቸው ምግቦች ቅመም እንደማይበዛ ወይም ጨው፣ ዘይት እንደማይበዛ ይሄ ግልጽ ነው፣ የታወቀ ነው። ስለዚህ አሁን ደግሞ ምን እጨምራለሁኝ? እዚህ ጋር ያዘጋጀሁትን እንቁላል መትቼዋለሁኝ። በመቀጠል ደግሞ እዚህ ጋር ያዘጋጀኋቸው ግሪን ፉዶች ወይም ቅጠላ ቅጠሎች፣ ቲማቲም የፈጨሁትን እዚህ አጋጣሚ እናንተ ቅመምም ሆነ ዘይት የምትፈልጉትን እንደ ቤታችሁ ተጠቀሙ፣ እንደ ፍላጎታችሁ። ይህ ሽንኩርቴ በጣም ትንሽ ነች፣ ያው ጠብሻታለሁ። በቀጣይ ደግሞ ምን አደርጋለሁ? የከተፍኩትን የአሳ እንቁላል ጨምራለሁ። ዘይቱ እንዳያችሁት በጣም ጥቂት ነው። ሲጀመር አሳ እሱ ራሱ የቻለ ዘይት ስላለው ብዙ ዘይት አያስፈልገውም። ሰላም ጤና ይስጥልኝ፣ እንደምን ናችሁ? ከኔ ጋር ሁሉ ሰላም፣ ሁሉ አማን። እናንተ እንዴት ናችሁ? እንግዲህ ዛሬ ይዤላችሁ የመጣሁት የአሳ እንቁላል እንዴት ይሰራል የሚለው ነው። የአሳ እንቁላል ለመስራት እንግዲህ የአሳ እንቁላል ምን ይመስላል የምትሉ ካላችሁ ደግሞ ምናልባት የአሳ እንቁላል ይሄን ይመስላል። የትልልቁ አሳ እንቁላል ነው። ይሄው እዚህ ጋር የአሳ እንቁላል አለኝ። የትልልቁ አሳ እንቁላል ነው። ስለዚህ እባክዎትን ሰብስክራይብ ማድረግ፣ ኮሜንት መጻፍ፣ ሀሳብ አስተያየቱን መጻፍ እንዳይረሱ። ከወደዳችሁ ደግሞ ሼር፣ ኮፒ ሊንክ በማድረግ ሀሳብ አስተያየታችሁ እንድትሰጡኝ እፈልጋለሁ። ሰላም ለኢትዮጵያ፣ ፍቅር፣ አንድነት ለሕዝባችን እያልን እባክዎትን እጆን መታጠቡና አካባቢውን ንጹህ መሆኑን እንዳይረሱ እያልን ዛሬ እንግዲህ የአሳ እንቁላል የተፈጨ ቲማቲም አዘጋጅቻለሁ። ቲማቲሙ ፈጭቼዋለሁ ጊዜ ላለመግደል ነው። እዚህ ጋር ደግሞ ነጭ ሽንኩርትና ዝንጅብል አለኝ አዘጋጅቻለሁ። እዚህ ጋር የፈረንጅ ቃሪያ ወይም ደግሞ ፍልፍል ምለወን የሚለው የፈረንጅ ቃሪያ ናቸው በተለያየ። ይሄ ክዝብረ ነው። ክዝብረ ማለት የድንብላል ቅጠል ነው። እንግዲህ እንደምታዩት አዘጋጅቼዋለሁ ማለት ነው። እዚህ ጋር ደግሞ እንግዲህ የአሳ እንቁላሌን ከትፋለሁ ማለት ነው። ስለዚህ እናንተም ደግሞ እኔ የምሰራውን ነገር በተግባር ቤታችሁ ላይ እየሰራችሁ ብትሞክሩት በጣም ደስ ይላል። ምክንያቱም ፍሬሽ የሆኑ ነገሮች ነው እየላችሁ መጣው። እኔ ብዙ ጊዜ ወይም ዘይት የበዛበት ምግብ፣ ቅባት የበዛበት ምግብ እየላችሁ አልመጣም። አንደኛ ነገር ደግሞ እኔ የምመክራችሁ ምግብ ስትሰሩ ቅመማ ቅመም ባታበዙ በጣም የተመረጠ ይሆናል። እንግዲህ እዚህ ጋር ደግሞ እንቁላል 5 እንቁላል አለኝ። እናንተ እንደ ቤተሰባችሁ መጠን መስራት ትችላላችሁ። እዚህ ጋር ደግሞ የሚያቃጥለው ቃሪያ ከተፍ ያዘጋጅቻለሁኝ። እዚህ ጋር ምንም በጣም ጥቂት የሆነ ዘይቱን ነው ጠብ ያደረኩት፣ አላበዛሁም ማለት ነው። ቀጣዩ ፓርት አብረን እንከታተል።